ሴቶቹ ለምን እንዲህ ያማረባቸው? ለምንስ ገንዘብን ናፋቂ ሆኑ? ወንዶቹስ ለምን አልጠግባይ ሆኑ? ለምንስ የሴትን ጡትና ዳሌ መናፈቅ በዘለለ የበዛብንና የሰብለ ወንጌልን የፍቅር ገድል መርገም ተሳናቸው? ይሄ ነው ጥያቄው። ይገርምሻል፣ ስለ ህይወት ባለኝ አመለካከት ብዙዎች ይጋጩኛል። እኔ ግን ማንም ያሻውን ቢቀባጥር ከአቋሜ ፍንክች ምን እየሰራህ ነው? ባልና ሚስት ከአንድ ወንዝ ይቀዳል ይላል። ሳስበው ግን እኔና አንቺ ከአንድ ጠርሙስ የተቀዳ ነው። ለመፈላሰፍ እየሞከረ ነው። ይህኝ ይሆናል። በነገራችን ላይ የመጨረሻው ዘመን እንደደረሰ ልብ ብለሽዋል? ይቅርታ አንዴ ላቋርጥ። እናም በቃ ችግር የለም፣ ስትመጪ ጨርሰልሻለሁ።
God ምን ከመሰለሽ ልጅ ጋር መሰለሻለሁ ቅድም የገባሁበት ቤት አሁን አጠውሰደኝ ነበርሽ እንዴ እንዴ ካገኘው ጀምሮ እኮ አንድ ነገር አላወራሁም እና ምን እያደረግሽ ነው ያዳመጥኩት ነው ጥሩ ነው አዳምጩ ሰው እኮ ከማድመጥ ከመስማት እኮ ነው እውቀቱን የሚያዳብረው ባራስ አይደለ እንዴ መጀመሪያ ጨቅጭቅ ያስመጣኝ አሁን መጣው ሰደኝ ያደኒ መኮንን እኔ ከልጅቷ ጋር እየተዝናና አንቺም ሰውየውን በጣም ያዳመጥሽው ለመዝናናት ሞክሪ ባለም ላይ ስንታየው ባህሩ 15 ፊደል ጠራሽ መጣው በቃ የኔው እንደመግባት አይቻልም ለምን የቤት ፕሮቶኮል ያስገባ ያን ፕሮቶኮል ነው ወንድ ልጅ ሱፍ ካላረጋ እናስገባው አባካ ማን ያለው የቤቱ ደንብ ነው ደንብ ምናምን ትላለህ እንዴ ውስጥ ሰው ቀጥር ያለው ባክ ስማኔ ሱፍ ብርቄ መሰለ እንዴ ሱፍ ማለት እኮ ነው ተከበብ ያደኩት በእናት እንደ ሱፍ እንትን ብርቄ ለውጭ ባክሽ በር ላይ ቆማለሁ እዚህ ሱፍ ኑክ ምናምን አታስቢብኝ እንቺ ለቻለ Good morning. Hello, ጤና ይስጥልኝ። ባባ የት ነው ያለኸው? ባክሽ ላውንደሪ ቤት ነኝ። ምን የት ነኝ ትነጃለሽ? ሰቀኝ አንቺ እንዴት ነሽ? ሰላም ነው? ጠፋሽ ነው? ሄሎ የት ነው ያለሽው? ይኸውልሽ እኔ ገብቻለሁ ምን አይነት ሰው ነሽ በእናታችሁ? ሄሎ እስካሁን ድረስ በር ላይ ነኝ። ሰላም ነሽ? ስበር ነው የመጣው። አይገርም? ሰላም ነሽ? ምንድን ነው እስካሁን ድረስ ቆይ አንቺ ያምሻል እንዴ? ልጅየው አባትየው ይሄን በቢስ አሁንም አልገባውም። ኧረ ምንም አንተ እዛው ጠብቅ እኛ እንመጣለን። ቻው ቻው ቻው። የዛሬ ዓመት በዚህ ቀን ግን ምንም አታስታውስም? ንገሪኝ በቃ የዛሬ ዓመት በዚህ ቀን ግን ምንም አታስታውስም? ሰው ጠፋ ተብሎ አይፈለግም። አንተ ጠፍተሃል? ታዲያስ ቆየሁ አይደል እኔ ከመጣሁ። ኪሶቹን በደንብ ያቸው። በጣም እኮ ነው የጠፋሁት። አይገርምም? ቀኑ ይበራል። ቅርብ ጊዜ ይመስለኝ ነው። እዛ ላይ አንቺ ራስሽ ምንም ልመችሽ አልችልም። ምን ይደረግ ስራ ቢዚ ይሆንኩኝ። ነገሩ ካሰቡበት ትፋለሽ። ሰሞኑን ግን እንገናኛለን። Really? ያ ኪሶቹን በደንብ ፈተሽካቸው? አዎ። የኋላ ኪሱንም? አዎ። የኮቱስ ኪስ? አዎ። ኦኬ። ይሄ ሰውዬ ሱፍ እንጂ እሱ በጣም ነው የሚያስጠላኝ ታውቂያለሽ?
ምን አንዳንተና ምን እንዲያደርጓል ምን አረጋው 10 ያረ እንደዚህ ቤት የሚመላለሰው ያላቆም ጠፍቻለሁ ብሎ ክርክር እንደዚህ እንዴ ይመጣታል በጣም እኮ ነው የሚገርመው እኮ የሥራ ቦታ ነው ይያል ስነ ስርዓት ይኑርሽ እንጂ እንዴ ካባላ እየመጣ ጠፍቻለሁ ያለልክ በመስቂያ አናቱ ነው ለምን እንደፈለኩ አውቃለሁ አልገባኝም ጋሼ ያኔ እኔና ኢያድ የመኪና አደጋ በደረሰብን ወቅት ስታገኘን ልጅ ነበርክ 11 ዓመት ነበር አይደለም አዎ ጋሼ አትህ ያኔ አንተን ስወስድህ መወለድ ቋንቋ ነው ብለውኝ ነበር ቤተሰባችንን ከተቀላቀልክ በኋላ ያሳለፍናቸውን ዓመቶች ስንደምራቸው 14 ዓመት ሆነ ያንተን 11 ዓመት ስንጨምርበት ደግሞ በድምሩ 25 ዓመት ሆነ አሁንስ አልገባህም አልገባኝም ጋሼ በዓለም ላይ እንኳን ለ25ኛው ዓመት በሰላም አደረሰ ጋሼ አያችኋት ያለቀሰች እኮ እንደውቴ ባባ ምን ሆና ነው ምን አውቄ ያድ ምን አውቄ እንዲቆየች እኮ ስታለቅስ እኮ ነው ያለችው ደውቴን እንደው ጋሼ ለባብላት ያው ከወንድ ጋር ናት ወንዱማ እኮ አስለቅሷት ሄደ ጋሼ ቁጭ አድርጎ አስለቅሷት ሄደ ሰው ነው እንዴ ተመልሶ ከመጣ አንተንም ያስለቅስሃል ግን ጋሼ ታሳዝናለች ይላል አይደል ያድ እንዴ በጣም አንጀት የምትበላው ይላል ጋሼ እንዴ ያድ እንዴ በጣም ግን ቶሎ ናሽ እንዴ ቶሎ ነው መጣው ያድ እሺ እንዴት ብለህ ነው የምታባብላት አይዞሽ በርቺ ምን ሆነሽ ነው እናቱ እንደሞተችበት ሕፃን ልጅ የምታለቅሽው አይዞሽ በርቺ አሁን እኮ ጠንከር ካላሉ አይደል ጋሼ ጠንከር ካላሉ ክፉ ቀን አይታለፍም አይዞሽ በርቺ ና የመሳሰሉት በቃ እና መጣለ ጋሼ ተመልሽ እኔ እሷን በሆን አንተ በጥፍ ነበር ማቃጠል በል መጀመሪያ ኬኩን ያዝ ስላለቀሰችበት ነገር ምንም ነገር እንዳታወራ በተቻለ መጠን የሚያዝናኑ ነገሮችን ለመናገር ችግር የለም እሺ ከጥፊ ለመዳን እሺ በሊድ ደግሞ ቶሎ ተመለስ እሺ ጋሼ ቶሎ ማልቀስ ክልክል
ማለቴ እንባ ማፍሰስ ክልክል ነው። ለምን? ምን ነካሽ? በልደቴ ቀን እኮ ስታለቅሽ ምን አለ ባልተወለድኩ እኮ ነው ያሰኘሽ እንዴ? ምን ነካሽ? ስንት ዓመት ነው የምታከብረው? 35 ዓመቴን እያከበርኩ። ስቀልድ ነው። 30 ዓመቴን እያከበርኩ። ጋሼ ሳቀች እኮ። ቆይ ግን አንተ ይሄን ነገር እንደምትወድ በምን አወቅ? የድሮ አራዳ አይደለሁ እና ማየ እንደዚህ ነው የጠበስከት? አዎ እሷ ኃይለኛ ነች። እሷ ሚስት ነች? እያድ ጓደኛ ነች። ብዙ ቆያችሁ? ምን ነካሽ? አብረን እኮ ነው ያደግነው። በጣም የሚገርምሽ እኔ የ11 ዓመት ልጅ እያለሁ እሷችን ነበር የምታክለው። በቃ አንድ ፍሬ ልጅ። አሁን ነው እኮ እነዚህ ጎርምሳ ትልቅ ሆና የምታያት። ትልቅ ሰው መስላሻለች። አይያ እቃቃ ላይ ነው የተፈቃቀራችሁት? እቃቃ ስንጮትማ የውሸት ባልና ሚስት እንሆናለን። ግን በቃ አብረን ያደግነው፣ አብረን የተማርነው፣ እንደገና አብረን ነው የምንሰራው፣ አሁንም አብረን ነው የምንውለው። በቃ እያድ ማለት እህቴ ነች። እህቴ ነች በቃ። ቆይ አንቺ ጓደኛ የለሽም ማለት? በቃ የሴት ወንድ ሊሆን ይችላል አለ። በቃ እያድ እንደዛ ነች ጓደኛ። በቃ ማታ ግን ደውላልኝ ነበር። ምን አለች? ምንም ያው በቃ ትምህርት ሲዘጋ እንድትመጪ። እኔ ደግሞ አባቴና ባባን ጥዬ የትም አልሄድም አልኩት። እሳቸውስ? ጋሼ ይባላል። ንገሩኛ። እንትን ነው ጋሼ፣ ቅዳሜ አያቴ ጋር ልሄድ ፈልጌ ነው። ከሄድክ ቆየ እንዴ? በጣም እንጂ በጣም ቆየ። አመት ሊሞላኝ እኮ ነው። ምን ነካሽ? እንዴ ስንት ጊዜ። በጣም ናፍቃኛለች። አይ ጥሩ ነው፣ ጥሩ አድርገሃል። ጥሩ ነው። ግን ጋሼ ባለፈው አያቴ ጋር ሄድኩኝ ጊዜ አያቴ ጋሽ መኮንን እንኳን ባይመጡ እንደው ምን አለበት ጋሼ የሚጄ ብጠይቃችሁ በጣም ደስ ይለኛል። አዎ እያድን ይሳቱት መጣ ምናምን አልቻለ። በጣም በቃ ናፍቃለሁ። ማን ይሄን ሀሳብ ያመጣው? ጋሼ ማን ያመጣው? እኔ ነኝ ጋሼ። ጋሼ እሷ ነች ጋሼ። 2 ቀን ብቻ ነው ገጠር ደግሞ ሂጅ አላውቅም። ገጠር መሄድ እኮ ላንቺ ባባ እኮ አለ። እኔ ያለው እኮ ጋሼ ምን ችግር አለ? ነው ያለው። እሱ ራሱ ጠባቂ ያስፈልጋል። ኧረ ችግር የለውም ጋሼ። ጋሼ እኔ ምን ካረገ ነው የሚይዘው? ችግር የለውም ጋሼ። እኔ እኮ የሚያገባኝ መስሎኝ ነበር። ለካስ እሱ ብሬን ፈልጎ ነው። መሀልዬ ቆይ እሺ ምን አለሽ? ምን ይለኛል? ሰው መሀል እኮ ነው ሳያስጨርሰኝ ትቶኝ ሄደው። በቃ ልጅቷን በጣም ወዷታል ማለት ነው። ብታያት የሆነች ህፃን ልጅ ቀጫጫ እኮ ናት ደግሞ። አይ መሀልዬ፣ በአሁን ጊዜ እኮ ወንዶች ህፃን ሴቶችን ነው ማግባት የሚፈልጉት። ኧረ እባክሽ አንቺ ህፃን ልጅ ስለሆንሽ ነው ባል ያገባሽ። ታዲያስ? እኔ እኮ ሰውነት ስለያዘኝ ነው እንጂ ብዙም አልበልጣትም። እሺ ምን ነው አሰሪ? ምን በጣም ደከመኝ። እንዴት ነኝ? ሸንቀጥ ብያለሁ አይደል? ዋው በጣም ቀንስሽ። ምን አለች በይ። እኔ መሀሌት ደግሞ ባልሰራ ባባ የሆነ ልብስ ሊያዘዋ ወንዙ ስታኝ ነው እንዴ? ዝም ብለሽ ትሄጃለሽ። እባክሽ ይሆናል ነው ትርስ ግን የፈለግነውን ልብስ እንድንይዝ ትልቁን ሻንጣ ነው። ወይኔ ባባ ከሀገር አንወጣ። ትንሹን ሻንጣ ነው የምትይዥው። በቃ አጭቅጭቂኝ። ክፍለ ሀገር አይደል እንደምንይዘው? ትልቁን ሻንጣ ብንይዝ ምን አለበት?
ትልቁ ሻንጣ ነው። ማለት እኮ ደውላ እስካሁን አልደወለችም። ብደውልላት ጥሩ ነው አይደል እኮ ትልቁ ሻንጣ ነው። እሺ ብደውልላት ምን ቀድሞ ደወለ ነው የምትለው? እኔ ያኛውን ጃኬት መያዝ ስለምፈልግ ራሱን ትልቁ ሻንጣ። እስቲ ወጋት አቱኝብኝ። ምንም ፋታ የሌላት በስማም እንዴ! እኔ እሱ አንድ ጫማ ማአት ጥሩ ነው አይደል? በቃ እኮ እንደውሎ ሰላም ነው ወይ ምን ነው ደውላለሁ ብለሽ ጥሩ ነው አይደል? እያተ ምን አሰብሽ እያለ ስሚ ያንን ጫማ ላይ ያዘው እንዴ ባባ ትንሹን ሄሎ ማለት ሄሎ ባባ ወይዬ ምን ነው ደውላለሁ ብለህ ምን ትንሽ ቢዚ ነበርኩኝና ለዛ ነው ቢዚ ነበርኩ አልተመቸኝም። ታዲያ አሁን ስራ ላይ ነህ? ኧረ አሁን ምንም ስራ የለብኝም ፍሬ። ስራ የለብኝም ከመጣሁ እንዴ ምን ሄደ? ይመቸኛል። እሺ ነይ ቆንጆ። እሺ እኔ ቆንጆ የታልሽኝ አቫንቲ እችላለሁ። እሺ እኔ ቆንጆ እሺ ምን ችግር አለው ታዲያ? ማታ ይኬዳል ይመጣል፣ ጠዋት ተነስቶ ችግር የለውም። ምንም ችግር የለውም እባክሽ። እንኳን አልደወልኩላት እንኳን ቀድማ ደወለች እያለ አይገርምሽም? ግን ልደውል ስል እኮ ነው። ደግሞ አቫንቲ አይደል የቀጠረችው? ምን አባህ እንደምትገባ እናያለን። እንዴት እያለ እንዴት አንቺ በእግዚአብሔር እያለ ምንድን ነው እያለ በእናትሽ ምን ሱፍ ካለበት እስካትገባም የተዋልክበት ቤት እኮ ነው። ሂድ ሄሎ ማለት ሄሎ ባባዬ ምን ነው ሰላም አይደል? ኧረ የለም ምን ችግር አለ? ግን ያው ሳስበው ሌላ የተሻለ ቦታ ምናምን ሻራተን ሂልተን ጥሪ እኔ ደግሞ እንድንገናኝ የምፈልገው እዛ ቤት ነው። ቤት እኮ ደግሞ አሪፍ ቤት ነው። አዎ እዛ ቤት እኮ ይሄ ሱፍ ካለበሳችሁ ምናምን የሚሉት ነገር አለ። ታውቂያለሽ አይደል? እኔ ደግሞ ሱፍ የሚባል ነገር አልወድም። መች ነገርከኝ? አልነገርኩሽም ለካ አልነገርኩሽም። ይገርምሻል ከልጅነቴ ጀምሮ ሱፍ የሚባል ነገር ለብሼ አላውቅም። ታዲያ ዛሬ ለእኔ ስትለብስልኝ ኧረ እለብስልሻለሁ። ኧረ እለብስልሻለሁ። እሺ የእኔ ቆንጆ በቃ እጠብቅሃለሁ። ከየት አንቺ ነው ልብሱ? ምን አቅልሃለሁ እኔ ከርባቱ ቢቀርስ የሰው ሆኖ ትነቃለች። ያድ ሱፉን በባህሩ ጨምሮ እባክህ እሱ ስለሆነ የሚጨነቀ ሱፍ ደግሞ
ሱፍ እንዲህ ያማረብ ነው አለብስም የምትል መልበስ አልወድም እንጂ እኮ በሱፍ ተከብቤ ነው ያለሁት። ግን ይጨንቀኝ። በተለይ ስለ ሱፍ ካሰብሽማ በቃ አንቺ እኮ ሱፍ ማለት ልጅ እኮ ነሽ። ታዲያ ከጨነቀ ለምን አታውቀው? ኮቱንም አላውቅም። ነፃ ሆነን እንድንደንስ ኮቱን አውቃ የእውነቴን ነው። እንዲህ በማለት አይን አውጣውን እኮ እንዳንቺ አይነት ግልጽ ሴት ነበር ስፈልግ ነበር። ከአንቺ ቀድሜ ሳለሽ ግን የምር እህትና ወንድም ናቸው? ምን ነው? ምንም እህትና ወንድም አይመስሉም። ኧረ እባክሽ ፈረጠችው። ምኑን? ፍቅሯን ነው። እወዳለሁ አላለች መሰለሽ? ከምር ነው? ማህሌት ትሙት። ቆይ አንቺ ከሰትሽ አትማሪም እንዴ? ስንት ጊዜ ነው እያመንሻቸው የምትሸወጂው? እናንተ ምን አልካት? ከአንቺ ቀድሜ አፍቅሬሻለሁ።
አሻውቁም ውይ በእናትሽ ገና ነው። ለምንድን ነው ማግዝ ራሻለሽ ሻንጣውን ሞልቼ ይዤ እሄዳለሁ። የራስሽ ጉዳይ ነው የራስሽ ጉዳይ ነው። መጀመሪያውኑ አንድ ጫፍን አነካለሽ። ያንተም ልብስ አለበት አገባኝም ልብስ የለም ወይ እዚህ ውስጥ አለ ግን ትልቁ ሻንጣ ማን ያሻለሽ? ሶፊ ንገር ይለኛል። ኧረ እባክሽ ለምንድን ነው ሶፊ ያንተም ልብስ አለ ጃኬት ነው እናታችሁ ደስ ነኝ ባለም ላይ እኔ ነኝ ወይ ዳርጉ አንተ ነህ እንዴ? እንደምን አደረ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ደህና አደረ? እግዚአብሔር ይመስገን። ባለም ላይ መምጣቱን ሰምቼ እኮ ነው። መጥቷል ባለም ላይ ባለም ላይ ባለም ላይ አያጅቡ አለ አለ አለው ምን እያረክ ነው? ሽንቴን ልሸና ነው።
ሞሸነ አዎ ማማ ወይ ትንሽ ሰከረናል እናንተ እንደው ማዬ ሰክራለች እሷ በጣም ያዣት ማማ ደህና አደሩ? ወይ ተነሳሽ እንዴ? እንዴት አደርሽ? ደህና አደርሽ? ተኝተሽ ስትነሺ ደግሞ እንዴት ታምሪያለሽ? ወዴት ልሄዱ ነው? ውሃ ልቀዳ መሄዴ ነው። እኔም ልምጣ? ይሆንልሻል። መንገዱ አስቸጋሪ ነው። እኔ እየመረጥኩ እሄዳለሁ። ችግር የለም። በይ እሺ፣ በይ ነይ እሺ። ማማ እኔም ልቅዳ? ነይ እሺ። እንዳይደፈርስ በጥንቃቄ ቅጂ። ከደፈረሰ ግን ዙም ዋላችን። እሺ ሱቅ ዘግተን ስለመጣ ነው እንጂ እዚህ ብንቆይ በጣም ነበር ደስ የሚለው። በዓለም ላይ ምን ሊል ነበር? እዚህ ሲመጣ ግን ከአንድ ቀን በላይ አይቆይም። እሷ ብቻዋን ነች ብሎ ይበራል። እሱ ውሸቱን ነው በእኔ ሲያሳብብ። አይደለም ድሮውንስ ቢሆን አንቺን ሲከተል አይደል ከተማ የገባው? ታዲያ እስካሁን ምን እንደሚያስቀኝ ታውቂያለሽ? እቤት ከመጣችሁ በኋላ እዚህኛው እግርሽ ላይ የነበረው ደም አልቆም ብሎ በዓለም ላይ ጨርቅ እያቀበለን እኔና አጎቷ አሳስረናችሁ ጨርሰን ዞር ስንል በዓለም ላይ ራቁቱን ቆሟል። ለካም ያረገውን ልብስ ነበር እየቀደደ ሰጠን የነበረው። እጮኛለሽ? የለኝም። ትልቅ ሴት ሆነሻል። መቼ ልታገቢ ነው? ያው የምፈልገው አይነት ባል ሳገኝ ነው። ልጄ ይህንን የምንጭ ውሃ ለረጅም ጊዜ እንዳይደፈርስ በጥንቃቄ ስንቀዳው ኖረናል። ግን እንዳይቆሽሽብን ከፈራነው ጭቃ ስር ወርቅ እንዳለ ብናየው ስለ ውሃው መደፍረስ የምንጨነቅ ይመስልሻል? ግን አላየነውም። እናም አንድ ቀን ከሩቅ የመጣ መንገደኛ በዚህ ሲያልፍ ምንጯን ያያትና ስለ ምንጩ መደፍረስ ሳይጨነቅ እግሩን ሲታጠብ ወርቁን ያየውና ያወጣዋል። ልብ በይ። እኛ ግን ምንጩን ለዘመናት እናውቀዋለን። እሱ ግን በአንድ ቀን ከኛ በላይ ውስጥ ያለውን አወቀ።
እናም ወርቃችንን ይዞት ሄደ። ካለፈ በኋላ ብናውቅ ምን እናደርጋለን? ምንም። ከሆነ በኋላ ውስጥ ያለውን ማወቅ ምን ይጠቅማል? ምንም። ምክንያቱም ማየት ካለብን ጊዜ እጅግ ዘግይተናል። ከዚህ በኋላ ትርፉ ጸጸት ብቻ ነው። ካሁን በኋላ ጸሎቴ ከዚህ መጥፎ ጸጸት እንዲሰውራችሁ ነው። ልጄ ላንቺ እኔ ነገርኩሽ እኛ ሴቶች ከወንዶች በብልጠት እንሻላለን ብዬ ነው። እንደ ባለም ላይ ያለ ሞኝ ሰው ደግሞ ካጠገቡ ያጣሽ ጊዜ ነው ወርቁ እንደተወሰደ የሚገባው። ያን ጊዜ ግን መመለስ ሳይቻል ይቀርና መናኛ ሰው ይሆናል። እኔም የሱን ልጅ ማየት እንዳማረኝ እቀራለሁ። እያድ እያድ አንተ እንዴት ተኝተህ ነው እንደምትውል? እያድን አይታታል? ከማማ ጋር ወደ ምንጭ ወርደዋል። ከማማ ጋር ወደ ምንጭ ወርደዋል። ሲቀዝቃዣ ሆነች። ቤት በኩል ነው የሄዱት? በዚህ ጋር ነው። ምን ነው? ምን ትሆናለች? ምን ትሆናለች? ለአንድ ነገር ብትሆንስ? መሬት ተከፍቶ አይውጣት። ልጅቷን እንዲሸጋ ሆና አንተስ እንዴት አስቻለ? አንተስ ቢያስችል የከተማው ወንድ ነፈዝ ብቻ ነው የሞላው ማለት ነው። ሌሎችን የከተማ ሴቶች ባያቸው ውቦች ናቸው። እያድ ምንድን ነች? ውቦች ብቻ አይደርጉ። ግን ሱፍ ያስፈልጋል። ሱፍ ያስፈልጋል። ታዲያ ምን ችግር አለ? በቁና ሰፍርላታለሁ። እማማ ምን ሆነው ነው ብቻቸውን የሚመጡት? እኚው ምንድን ነው የሆነችው? ና እዳው ገብስ ነው። ይልቅ የታለ ተወገች? እያየሽ አትሄጂም እንዴ? ያለሽው ሾክ ውስጥ ነው። ፊት ለፊት መንገድሽን አታይም? ወይ ግን አንተ ስትሄድ ከፊት ለፊትና ከጎን ያለውን እያየ? አይ እንዲህ አንጋጥጬ ነው የሚልሽ። ባባ የተናደድከው ሾው ስለወጋኝ ነው ወይስ ጋሽ ምንም እንዳትሆን ስላለ? ስለወጋሽ ነው። ደግሞ ቆይ እንዴት እዚህ ብቻሽን ትቀመጫለሽ? አንዱ ተነስቶ አንጠልጥሎ ይዞሽ ቢሄድስ? እኮ በጣም ምስገርም ልጅ ነች እኮ በእናታችሁ። ባባ ግን ብጠለፍ ምን ታደርጋለህ? ምን አደርጋለሁ? አብሬ ልጠለፍልሽ? ጋሼ ቢሆን ግን ዝም አይልም ነበር። እባክሽ የገጠር ሰው ከወደደ ወደደ ነው። ጋሼ ምናምን አያውቅልሽ። አመመሽ? ያስረግጥሻል? ምን አይነት ልጅ ነሽ በእናትህ? ሰው ከተኛበት ተነስቶ እንደዚህ አይነት ነገር ውስጥ ይገባል እንዴ? እንዴ
ያደጋው ጊዜ ግን ለምን ተከተልከኝ? ልጅቷ ደስ ብላ ልጅቷ እኮ እኔ ነኝ። ሌላ ልጅ መስለኛል ግን እኔ ነኝ እኮ። አንቺ መሆንሽን ባቅ ኖሮማ አልከተልሽም ነበር። ስለተከተልከኝ ተጸጽተሃል? ባልከተላችሁ እኮ አትጋጩ ነበር። ባይጋጭ እኮ አንገናኝም ነበር። እና የቱ ይሻላል? እንኳን ተከተልከኝ፣ እንኳን አየው፣ እንኳን ተጋጨን፣ ከዛ ደግሞ እንኳን ተገናኘን። ባባ በፊት ገጠር ብቻውን ስትሄድ የደበረ ነበር አይደል? ኧረ አይደብረኝም። የምን ድብርት ነው? ድብርት ነው። ታዲያ ለምን አንድ ቀን ብቻ እየቆየ ትመጣለህ? እኔ እንጃ ከተማው ይናፍቀኛል መሰለኝ እያለ ከከተማው በፊት እኮ ያወቀው እኔን ነው። እንዴት እኔ ሳናፍቀህ ከተማው ይናፍቀኛል? አንቺ ምን ናፍቀኝ መስለሽ? አትናፍቀኝም። ናፍቆት ምናምን ታያለሽ እንዴ? እሺ አሁን ግን አብረን ሄድን ጊዜ ከተማው አናፈቀህ? ናፍቆኛል እንጂ። ምኑ ናፈቀሽ? ይናፈቀኝ ከተማው እንደገና ሙዱ ራሱ ከተማው እንደገና ራሱ ሙዱ ራሱ አይናፍቅም ታለሽ በእናትሽ። አሁን ደግሞ እያዲናፈቀኝ አንዱን ታውቂያለሽ። ወደድሽው? አዎ በቃ ያው አማራጭም ስለሌለ አሪፎች ናቸው። ሄላ ወይዬ ወይ አንተ አልደወልክልኝ ወይ ስልክ አይሰራም። እንዴት እንደናፈከኝ። እኔስ እንዴት እንደናፈቅሽኝ ባየ። በሰላም መጣች። ያለፉት ቀናት ምን ያህል አድካሚና አሰልቺ እንደሆኑ ብታይ በቃ ታዝኝልኝ ነበር። ትናንትና ማታማ ምግብ ሁላ መብላት አቅቶኝ ነበር። እንገናኛለን አይደል? እንገናኛለን። ግን እንደዚያ በሱፍ ለብሰናሽ ራቁቴን ብመጣ ከዚያው ድረስ ትናፍቀኛለህ። ቻው። ባልቀጥራት ቢቀርብኝስ? ወይም ደግሞ ሰውየው ከመምጣቱ በፊት ቤቱን እንዝጋ። አያት ድንቅ ሀሳብ እያድ የኔ ባትሆኝ ቆጨኝ ነበር። ምርጥ ሀሳብ እያድ እግዚአብሔር በስመ አብ። በቃ ምን ላድርግሽ በእናትሽ የኔ ቆንጆ። ዘግተናል። መቼ ተዘጋ? አውቀኛል ግን እንዴት ነህ? እንዴት ነሽ? ደህና ነኝ። ምነው ልብስ ያልታጠበም? ኧረ ታጥቧል። ይሄ ልጅ ይገርመኛል። እንዴት አለ አይደል የሆነ እኔ እዚህ ስመጣ ይናደዳል አይደል? ኧረ እሱ አይናደድም። ስራ በዝቶብን ስለነበረ ነው። ዛሬ ብቻ እኮ አይደለም ከዚህ በፊትም አጋጥሞኛል። አለ አይደል የሆነ እንደ ቅናት ቢጤ ያደርገዋል መሰለኝ።
ኤኒዌይስ ዛሬ ራት ግብዣ አለብኝ ማታ። ለምን ነፃ ከሆንሽ አብረን አንበላ? ዛሬ ከአባቴ ጋር ሌላ ቀጠሮ አለኝ። ሌላ ቀን። እውነት? ኦኬ እንግዲህ ምን አደርጋለሁ? እጠብቃለሁ። ቴንክ ዩ ኤኒዌይስ። ረስቼው ይዞ ሄጄ ነበር። እዚህ ያ አታበላሽም። ልሽና እኔ እኮ አንቺ ከሌለሽ ይደብረኛል። ታውቂያ በእናትሽ ዛሬ ተሰማቴ ብቻችሁ አይማ እንላቅ ዝም ብላ ትሰራ ሰው ምትቅ ከደበረ ግን ቶሎ ነሽ። አሁን ሳሳሙ ነው ጊዜ የሚፈጀው። እንደ ጨራረስ ብቻ እዚሁ ያ ታወቅ አልቆይም። ዛሬ ስኩት ማታውቀው አልጨነቀህም? መጀመሪያ ቀን እኮ ነው የሚጨንቀው። አሁንም አለምጭ አንስቼ መልበስ ብቻ። እንደምንም ብዬ ሱፍ አስለመድኩ አይደል? እንዳንተ ሱፍ የሚያምርበት አይቻል አውቅ። ያ ደግሞ እኮ ካለበስ ትለኛለች። ሰው እንኳን ሱፍ መልበስ ስርወት ሲለብድ
ለምንድን ነው እንደዚህ የምታይኝ? ከንፈርሽ በጣም ያማል። ሳም ሄሎ አቤት ምን ኦክስጅን አግኝታለች? ምንድነው? አረ ማለት ቅርብ ነኝ መጣ። ምንድነው? የእናቴ ደም ከፍ አለ። አንቺ ምን ያውልሽ? ቆይ ከዚህ በፊት እናትሽ ደማቸው ከፍ ብላቃል ወይ ዛሬ ነው ከፍ ይላል? ወልሽ ግድ የለሽም አብረን እንሂድ ማለት ነገ ጠዋት እኔ እደውልልሃለሁ። እኔ እደውልልሻለሁ። እሺ ግን ተረጋጊ በቃ እንዴ ቀስ በይ እሺ። ሌባ ተገናኘን። ከማን ጋር? ከማን ጋር ተገናኘን? ከማን ጋር? እንሂድ እያልኩሽ ድሮም አንቺ እኮ ነሽ እያልኩሽ። ባባ ምንድን ነው የሆንከው? እንሂድ እያልኩሽ ምን አለ አብረን ብንሄድ ነው። አሁን ተረጋግተህ ንገረኝ፣ ምንድን ነው የሆንከው? ከባለሱፉ ሰውዬ ፊት ለፊት ተገናኘን። ከማለት ጋር ሆናችሁ ነው እንዲያገኛችሁ? ልክ እሷን ታክሲ አስይዤ ዞር እንዳልኩ መጣ። በቃ ፊት ለፊት ተገናኘ። መጣ እንጂ ፊት ለፊት አይነን ግጥም። ከዛስ? ጥይት ታውቂያለሽ? ነብር ታውቂያለሽ? ንፋስ ታውቂያለሽ? በረርኩልሽ እያልኩ በረርኩልሽ። እና ሳምካት? እዚህ ጋር ስደርስ የእናቷ ደም ብዛታቸው ወይኔ ባባ! እኔ እኮ ግራ የገባኝ እሷ ለተሳመችው የእናቷ ደም ምን አግብቶት እንደሚንተከተክ እኮ። ዛሬ እንዴት አባቷ አምሮባት እንደመጣች ቀሚሷ፣ ጫማዋ
ማነው? ምኑ? እንዲህ አይነት ለውጥ ያመጣው ልጅ ማን ነው? ጋሼ ምንድን ነው የምታወራው? አባትሽ እኮ ነኝ። እኔንማ መደበቅ አትችይም። እንዳታውቀው። ባለምስ ያውቀዋል? ያውቀዋል። እንደሚወድሽ ነግሮሻል? አንቺስ አልነገርሽውም? ምናልባት እኮ እሱም እንዳንቺ ፈርዶ ይሆናል። ፈርቶ አይደለም ጋሼ፣ እቃ አልገባውም። ታዲያ ካልገባው እኮ እንደኔ ሞኝ ነው ማለት ነው። ድሮ እኔ ብዙ ነገር ሳይገባኝ እየቀረ እናትሽን በጣም አስቸግራት ነበር። ቆይቶ ግን የሷ ነገር ገባኝ። ሲገባኝ ግን ድጋሚ እሷን ወደ እኔ መመለስ የማልችልበት ጊዜ ላይ ነበር። ስለዚህ እኔ ቆንጆ እንዲገባው ማድረግ ያለብሽ አንቺ ነሽ። እድለኛ ከሆነ ቶሎ ይገባዋል። እድለኛ ካልሆነ ደግሞ ያው እንደኔ ሲያዝን ይኖራል። መጣ ሰውዬው መጣ እያለ የት አለ? ኃይል የት አለ ሌባ? ይቅርታ፣ ማንን ነው? እዚህ አብሮሽ ነው የሚሰራው ነው። ችግር አለ? ችግር አለ? የት አለ? እሱ እኮ ነው የምልሽ። ባባን እኮ ነው እና ታዲያ በእኔ ልብስ ነው የረፍት ጊዜውን የሚያሳልፈው? የምን ልብስ ነው የምታወራው? አዎ አንቺማ ላታውቂ ትችያለሽ። ምንም ላታውቂ ትችያለሽ። ግን እኔ ልንገርሽው ትናንትና የታጠብልኝ ብዬ ያመጣሁትን አዲስ የጣሊያን ሱፍ ለብሶ እዛ ከማንም አሻንጉሊት ጋር ሲጓተት መንገድ ላይ ነው። ቦርሳይስ እንጃ። የባባ ስልክ አይደለ? ኧረ ነው። እና ማነሽ? እኔ? አዎ አንቺ። ምን ያንተባትብሻል? ማነሽ? ሙሉ ስሜን ማለትሽ ነው? እያደኒ መኮንን። እያድ ማለት ነኝ። ባባን አገናኝ። ሃይ ባባ እረፍት ላይ ነው። ለምንድን ነው ማታገናኝ? አገናኝ አገናኝ እያለ አይደለ? አገናኝ አገናኝ። ኧረ አላለም። ለምን በሱ ስልክ አትደውይለትም? በራሱ ስልክ አይደል እንደ ደወልኩለት። ሲያዩሽ የዋ ትመስያለሽ፣ ግን የመጨረሻ መሳሪ ነሽ።
በእውነት በጣም መሰሪ ነሽ። በቃ እሺ፣ እደውላለሁ። እሺ። ሄሎ ምናልባት ከሰው ጋር ተመሳስሎብህ ይሆን? መጀመሪያማ እንደዛ መስሎኝ ነበር። በኋላ ግን ተጠራጥሬ ዞር ብዬ ሳየው የለም አካባቢው ላይ የለመደ ሞላጫ ሌባ ቢሆን ነው እንጂ በዛ ፍጥነት የታባቱ ገባ። ይቅርታ የኔ ወንድም፣ እዚህ ቤት ውስጥ ሌባ የለም። ይህ አይደለ ልብስህ? ሲነቃበት በሌሊት አምጥቶ መልሶት ይሆናል። እንግዲህ የኔ ወንድም ሌላ ነገር አያስፈልግም። ይሆናል ልብስህ። እንዴት? ለነገሩ አንቺ ነሽ ጥፋተኛው። እንደዚህ አይነት ወንበዴ የማይረባ አላቀሙ በሰው ልብስ ሴት ላይ ፊት የሚል ዱርዬ እንደዚህ አይነት አደራ የሚፈልግ ቦታ ማስቀመጥሽ ጥፋቱ ያንቺ የራስሽ። ትሰማኛለህ የኔ ወንድም? መሳደብ አትችልም። ይኸውና ልብስ መውሰድ ትችላለህ። እሱ የትም እዛ ከማንም ጋር ሲዘልበት ያደረውን ልብስ እንዴት ነው ቤቴ ይዤ የምገባው? ይኸውና ልብስ መውሰድ ትችላለህ። መዋረድ ካልፈለግ ቀጥ ብለህ ውጣ። አዎ ጥሩ። እንግዲያው ማንነቴን አሳይሻለሁ። ለአንቺ ብቻ አይደለም፣ ለዛ ወረበላሽ ለሁለታችሁ ማንነቴን አሳያችሁ። ተንቄማ አልቀርም፣ አሳያችሁ። ራሴን እያመመኝ ነው። ወደ ቤት መሄድ እፈልጋለሁ። ሰውየው እኮ ነው ሌብነት። ባባ ትዝ ይልሃል? ልጆቹ ነን በኪሳችን ሙሉ ስኳር ሰርቀን ትልቋ ሰራተኛችን የገረፈችን። አንተ እንደውም እየተገረፍን መቃሙን ላታቆም ትዝ ይልሃል? እንጃ ረስቻለሁ እኮ። አየህ ድሮ ሰርቀን ብንያዝ ሌባ እንኳን ብንባል ምንም አይመስለንም ነበር። ለምን እንደሆነ ታውቃለህ? ልጆች ስለነበረን እኮ። ግን እኮ አሁንም ያው ሰርቀን ተያዘን፣ ያው ሌቦች ተባለን። ግን በቃ መርሳት አቅቶን ጭንቅላታችን እስኪፈርስ ድረስ እናስባለን። አንዳንዴ እኮ ማደግ ያስጠላል። ባባ እንደ ልጅ መሆን አላማረም? እንችላለን። ምን እንደምናደርግ ታውቃለህ? ስልካችን እናጠፋለን፣ እንደ ልጆች እንለብሳለን። በቃ ልክ እንደ ልጆች እንሆናለን። ተነስ እንሂድ።
ሀሳባችሁ ይሙላ፣ መንገዳችሁ ቀኝ ይሁን። ፈጣሪ አምላክ የልባችሁን መሻት ይስጣችሁ። አይለያችሁ ልጆች፣ ወልዳችሁ ሳሙ፣ ዘራችሁ የተባረከ ይሁን። በጣም ታምራላችሁ። ባሌ ነው። አዲስ ሙሽሮች ናችሁ። አዲስ ሙሽሮች ናችሁ። አዲስ ምን ሙሽሮች እናቱ 14 ዓመታችን 15 ሚስትህ በጣም ታምራለች። ሚስትህ በጣም ታምራለች። ጓደኛ ነች ባል ባሌ ነው ብላኛለች እኮ ባሌ ነው ብላኛለች እኮ። ለቃቃ ጊዜ ነው። ለዛሬ ብቻ ነው። ለዛሬ ብቻ ለቃቃ ለቃቃ ልብስ ላብድ ሳይዛል እንጃልሻ ውስጥ ገብተሽ ፈልጊ። ቦታው ደስ አይልም? ፍቅረኛሞቹም ደስ ይላሉ። ባባ ግን ማለትን የምታገባት ይመስልሃል? አይ ግን አንቺ ባገባት ደስ ይልሽ? እያ እያ ባገባት ደስ ይልሽ? እንደሷን ብታገባት እኔ ምን ሆነ? ሚዜ ነው አያል አንደኛ ሚዜ ትሆኛለሽ ማለት ያዴልሽ ምንም ጭቅጭቅ የለም። መጀመሪያ ማግባት ያለብኝ እኔ ነኝ። አለቀ። ግን ያዴልሽ ሁለታችን ብንጋባ እንደየብቻ ነው ኖርሽ እያ ታዲያ ምን እናደርጋለን? ባለ አንድ ፎቅ ቤት ተሰራው። ከዛው በኋላ እኔ ላይኛው ቤት ከሚስቴ ጋር፣ አንቺ ደግሞ ታችኛው ቤት ከባልሽ ጋር። ባባ
ስልክህን ክፈተው። ሄሎ ማለት ሄሎ፣ ሰላም ነው? የት ነው ያለው? ምን ነው? አሁኑኑ እንድንገናኝ። የት? መጀመሪያ የተገናኘንበት። አሁን? አሁኑኑ ነው የምፈልግ። በሰላም ነው? ፈልግሃለሁ አልኩህ አይደል? እሺ በቃ። ልትሄድ ነው? ደግነቱ ሱፍ የሚለበስበት ቤት አለ። ትንሽ በቃ ቶሎ ደግሞ አረፈደ ምናምን ብላ እንትን እንዳለ ትንሽ እያር ተነሽ። አይ እኔ እዚህ ትንሽ ቆያለሁ። ለምንድን ነው እዚህ የምትቆዩ? ተነሽ፣ አብረን ነው የምንሄደው። እኔ ይደብረኛል ብቻ። አየሩ በጣም ደስ ይላል። ስለዚህ ትንሽ ቆይቼ እመጣለሁ። ይኸውልሽ እያር ቶሎ ነሽ፣ እደውልልሻለሁ። እንደው እሺ እያር ቻውሽ። ምንም ሳትዋሽ ሁሉንም ነገር ምን ነው ከያድ ጋር ስላላችሁ ግንኙነት እሱን አንቺ ራስሽ ታውቂ። አላውቅም። ዋሽተኸኛል፣ አታለኸኛል። ጓደኛዬ እውነቷ አለ። ምንድን ነው ያታለልኩሽ? ቀኑን ሙሉ ስልክህን የዘጋኸው፣ በዛ ላይ ደግሞ እሷ ጆሮ ላይ የምትዘጋው ምን ስለሆነች ነው? ማናገር የማልችልበት አቅም ነው። ስልኩን የሚያነሳችሁ እያር ስለሆነች ነው። ወንዶች ስትባሉ ሁላችሁም ውሸታም ናችሁ። ደግሞ በዛ የእሷ መሰሪነት እቺ እስስት ካሁን በኋላ እያድ እንዲስታት እንዳልሰማ እኮ እሷ ስትነካ ማትወድ። አዎ እሷ ስትነካ አልወድም። እኔ ፊት ሰርቢያ ዝም ምን ይመስልሻል እንዴ? ወይ ስለኔና ስለሷ ምን አውቀሽ ነው አብረን በመሆናችን የምትናደጂው? እያድን ደግሞ የታወቀሻት ነው። ቆይ የት ነው የምትሄደው? እዚሁ አይደል ያገኘሁሽ? ያገኘሁሽ ቦታ ነው። እሷን ደግሞ አንድ ሰው እንዲናገርብኝ አልፈልግም። እያር ስልኳን አታነሳም። ካንተ ጋር ነች እንዴ? አልደወለችልህም? ለእኔ አሁን ደውላልኝ እናቴ ጋር ክፍለ ሀገር ሄዳለሁ አለች። ምን? እቤት ነው ያለችው አሁን? በቃ እኔ ወደ ቤት ሄጃለሁ። በቃ እኔ መጣሁ።
ማለት ደውላልኝ ነበር። በእኔ ምክንያት እሷን ተያትና እንታገኝና እናትሽ ጋር ትሄጃለሽ። በእኔ ምክንያት ነው የተጣላችሁት? አዎ በእኔ ምክንያት ስለተናገርክ ተጸጽተሃል? አንቺ ለኔ ብለሽ ሰውየውን ሰርቪስ ሱፉን ረግጤ ስላባረርሽ ተጸጽተሻል? አልተጸጸትኩም። እኔም አልተጸጸትኩም። እሺ ልብሶቹን ለምን አወጣቸው? እናትሽ ጋር መሄድ እንደማትፈልጊ ያውቃለሁ። አሁን ግን እፈልጋለሁ። ለምን? ምንም እኮ ምክንያት የለሽ። በቃ የራሴ የሆነ ጊዜ ያስፈልገኛል። እኔ የብቻዬ ጊዜ፣ አንቺስ የብቻሽ ጊዜ የምንለው አለን እንዴ? ቆይ እኔና አንቺ ለብቻችን ጊዜ ኖሮን ያውቃል? ዛሬ ምን ተገና ነው ለብቻሽ ጊዜ የሚያስፈልግሽ? ለምንድን ነው የምትጮህብኝ? አናፍቅኝ። አትናፍቅኝም። ምን አፍቅ መስሎሽ ነው? አትናፍቅኝም። እሺ ደስቶ ፊንገር ይለኛል። ደስቶ ኦሌ ተሸነፍክ። ግን እያለሁልሽ አፈሪንም ብለህ ነው
ያኔ ከእናትሽ ነጥቄ ስወስድሽ አንድም ቀን ሳይከፋሽ እንደማሳድግሽ ለራሴ ዝቼ ነበር። እሺ አንተ እኮ አንድም ቀን ከፍቶኝ አያውቅም። ደግሞ አንተ ስላሳደገኝ እንደ እናቴ ሞኝ አልሆንኩም። እናትሽ ሞኝ አልነበረችም። ታዲያ አንተ የሷ ነገር ገብቶ የፈለጋት ጊዜ ለምን አላገኘሃትም? አርሴናል አይሽ ወይኔ ፋብሪ ቀወጠችው። ደብሮሃል እንዴ? አልደበረኝ። ደብሮሃል? አልደበረኝ። ደብሮሃል ታስታውቃለህ። አልደበረኝ። እኔ ነኝ የማውቀው አንተ ደብሮሃል እሺ ደብሮኝ እኮ። እንደዛ አትልም? እያደለች እለች እዚች ላይ አሪፍ ቀልዶች አሉ። አንብቢና ፈታ በይ። አቦነ ቀቤ ፍንትው በይ። እመጣለሁ በኋላ። መንገድህ የቀና ይሁን፣ ህይወትህ ያማረ ይሁን። ፈጣሪ አምላክ የልብህን መሻት ይስጥህ። አሜን በል እንጂ ልጄ፣ ከአሜን እኮ ይቀራል። አሜን።
ገጠር በመሄድ የሚለቅ ይመስላል። ነኝ ለነገሩ የአየር ለውጥ ማድረጉም ጥሩ ነው። ለምን እንደሄደች አልነገረችም? ነገረችኝ። አየህ፣ ብዙ ጊዜ ሰው ንዴቱንም ሐዘኑንም ምስጢሩንም ለኔ ለሚለው ሰው ነው የሚናገረው። እናንተ ደግሞ እንደዛው ናችሁ። እንዴት አልነገረች? ራሴ ጊዜ ያስፈልገኛል አለች። እኔ ግን ከኔ ውጭ ጊዜ እንድኖራት የምትፈልግ አይመስለኝም። ከትላንትና ማታ ጀምሮ እንቅልፍ ነው። ነጋ አልነጋ ብዬ ጠዋት ተነስቼ ላውንደሪ ቤት ብሄድም ቀኑ ረዘመ። ከዛ እንኳን ወጥቼ ሰዓቱ አልሄዳለሁ። እኔ እኮ ከሷ ውጭ ምን አይነት ጊዜ እንዳለኝ እንኳን አላውቅም። እሷ ግን ለብቻዋ እንዴት ችላበት ለብቻዬ ጊዜ ያስፈልገኛል እንዳለች አልነበረች። እያድ እንዳፈቀረች ታውቃለህ? ከጥቂት ቀናት በፊት አንድ ሰው እንደወደደችና ያ ሰው ደግሞ ምንም እንዳልገባው ነግራኛለች። የማይመስል ነገር ቆይ ከማ እኔን አንተ አታውቀውም ያለች። አንተስ አታውቀውም? በቃ ምንም ብላ አልገባው። ልጄ ካሁን በኋላ ብቻ እንዳትመጣ ብዬ አልነበረም? ለምን ቃሌን አልጠበቅክም? እያደረች እኔን ጥላኝ ሄደች። አያቴ ከተማ ሄጄ ተበላሸው እንጂ የገጠሩ እንዳያለቅስ ማለት። የገጠሩ ወንድ እኮ ልቡ ድንጋይ አይደለም። በእጁ የያዘው ወርቅ መዳም መስሎ ከጣለው በኋላ ለምን አያለቅስ? ያውም ከልቡ ነው የሚያለቅሰው። ድሮም እኮ ልበ ቢስነቴ ነው ሁሉንም ነገር ያበላሸው ደግሞ ነው ራሴ። ልጄ አሁን አንተ ልብ ገዝተሃል።
ምናልባት ትንሿ ልጅም የምትፈልገው ይሄንኑ ይሆናል። ልጄ የጣልከውን ወርቅ ድጋሚ ስታገኝ ምንድን ነው የምታደርገው? እስካሁን ያለብሽን ወተት ደፎ ስጠላ ቀዝቃዣ እውነትም እማማ የጥጃ በባባ ነው የወጣው። እየከለከልኩት እኮ ነው ገፍትሮኝ። እኔ ጥጃ ነኝ? ሹፍ ቢያደርግ ካንተ ይበልጣል። ጥጃ እኮ ነው። ስለ ሱፍ ምን ያውቃል? ድሮ ትዝ ይልሻል ልጆች እያሉ ስለ ሱፍ እኮ ምንም አላውቅም። ስለምንም ነገር ምንም አላውቅም። ማውቀው አንቺን ብቻ ነው። አሁን ግን አደግ ብዙ ነገር አወቅና ተበላሽ። ባለፈው ከተማው ሙዱ ምናምን ይናፍቀኛል ብዬሽ ነበር አይደል? አሁን ግን ምንም አልናፍቀኝም። ለካ እኔ ስለነሱ ምንም አላውቅም። ስለሌላ ነገር ምንም አላውቅም። ማውቀው አንቺን ብቻ ነው። እያድ እንደ ልጅነታችን አለናንስም ናፍቆ ቻልና ፍቅሽ ይህን ካገባ ሚዜ ማን ይሆንልሃል? ለትልቅ ሰው አታውሪ፣ አለበለዚያ ቡቲካ ነው። አልናፈቀሽ? ቆኛል። እንዴት እንጋባ እንደነበር ታስታውሻለሽ? መጀመሪያ አንተ ታገቢኛለሽ ወይ ብለህ ትጠይቀኛለህ። ያ ታገቢኛለሽ? ከዛ አንቺ ከዛ እኔም አገባሃለሁ እላለሁ። ከዛ በጣቴ ላይ የክር ቀለበት ታደርግልኝ።
ከዛ